ሰላም ለእናንተ ይብዛላችሁ። በየትኛው ዓለም ላይ ያላችሁን ቪዲዮ የሚታዩት የተወደዳችሁ ቅዱሳን የጌታ ሰላም ለእናንተ ይብዛላችሁ። ዛሬ ያው እግዚአብሔር ቃል ሁሌ እናነባለን፣ ግን ያው አንዳንድ ጊዜ በተለየ መንገድ ይገለጥላችኋል አይደል? እና አጭር ቪዲዮ ዛሬ ይዤ መጥቻለሁ። የምናውቀው እግዚአብሔር ቃል ወይ ደግሞ የእግዚአብሔር ቃል ጥቅስ ነው ዛሬ ውስጤ ላይ የበራልን እና መዝሙረኛው ዳዊት 23 ላይ ሁላችን ያው ከልጅነታችን ጀምረን የምናነባው ጥቅስ ነው እና ትንሽ ቁጥሯ ናት፣ በጣም ደስ የሚል ነው። ግን እዛ ውስጥ በጣም ለኔ በጣም የተገለጠልኝ አንድ ክፍል አለ። መዝሙረኛው ዳዊት 23ን ሙሉ አነባለሁ። እንደዚህ ይላል: እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍስን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና መርኩዝህ እነርሱ ያጽናኑኛል። በፊትህ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራስን በዘይት ቀባ። ጽዋ የተረፈ ነው። ቸርነትህ ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ ይላል። የዳዊት መዝሙር ነው እና እኔ የሚፈልገው መጨረሻ ላይ ያለችው በእግዚአብሔርም ቤት ለዘላለም እኖራለሁ የሚል ነው። ዳዊት እንደሚታውቁት የበገረኛ ነው። አብዛኛው ጊዜ እየኖረው ወጣትነቱን ልጅነቱን ያሳልፈው በአባቱ ቤት በተመቻቸው ኑሮ አይደለም። እንድናውቀው ዳዊት ወጣትነቱን ያሳለፈው በበገረኝነት በምድረ በዳ በጎችን እየጠበቀ እዛ ነው። ከድብ ጋር ከአንበሳ ጋር እየታገለ ትግል እያደረገ ፍልሚያ የገጠመ ምድረ በዳ ላይ ነው ያደገው እና ታዲያ ዳዊት በእግዚአብሔር ቤት ለዘላለም እኖራለሁ ማለቱ ምን ማለት ነው? ኢየሱስ ጌታ ነው። ይሄ ነው ደስ ያለኝ። በእግዚአብሔር ቤት ለዘላለም እኖራለሁ ስል ዳዊት ትርጉም አለው። እያንዳንዱ ነገር በመንፈስ ነው እያለ ያለው። ታውቃላችሁ፣ ከልጅነት ጀምሮ ነው በዳዊት ላይ እግዚአብሔር መንፈስ የነበረው። ምክንያቱም ዘማሪ ነው፣ ወርሺፕ እና ሁል ጊዜ ያመልካል። ወርሺፐር ነው እሱ። በጣም ጌታን የሚያመልክ ሰው ነውና ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 19 ላይ ሳኦል ላይ ክፉ መንፈስ ከእግዚአብሔር ዘንድ መጥቶ ገባበት ይልና ይህን መንፈስ የሚያስወጣ ሰው ሲፈለግ በገናን በመደርደር መናፍስትን ማባረር የሚችል የነቢይነት መንፈስ በላዩ ላይ ያለው፣ የዝማሬ መንፈስ በላዩ ላይ ያለው፣ በገናን የመደርደር መንፈስ በላዩ ላይ ያለው ሰው ተፈለገ። ሲፈለግ ማን ተገኘ? የእሳይ ልጅ እረኛው ዳዊት ተገኘ እና ያህንም ሲያባርር ነበር። አያችሁ፣ ዳዊት ምድረ በዳ ላይ ነው ያለው። ምድረ በዳ ላይ እየዘመረ ነው ያለው፣ ደስ እያለው ነው። ነገር ግን በእግዚአብሔር ቤት ለዘላለም መኖር ደስ ይለኛል ያለ እንደው አንድ ቦታ ላይ ስንመለከት ሳልሞት በሕይወቴ ያለው ይሄን ይሻለው ይልና ሁለት ነገር ይሻለው ብሎ አንደኛው ነገር ምንድነው የምለው? በእግዚአብሔር ቤት ለዘላለም ነው። አሁንም መዝሙር ላይ እና በእግዚአብሔር ቤት የምለው በብሉይ ኪዳን ያለው ጥቅስ ነው፣ ግን ዛሬ በእኛ ህይወትም ላይ እየሰራ ያለው ሃሌሉያ አሜዚንግ ነው። ዝም ብዬ እያሰብኩ በእግዚአብሔር ቤት ለዘላለም መኖር ማለት ምን ማለት ነው? በእግዚአብሔር ቤት ለዘላለም መኖር ማለት እንግዲህ የሆነ ቤተ ክርስቲያን ውስጥ የሆነ ቸርች ውስጥ ህንፃ ውስጥ መኖር አይደለም። እግዚአብሔር ሰው በሰራው ነገር ውስጥ አይደለም የሚኖረው። እግዚአብሔር ሰው በሰራው ነገር መጽሐፍ ራሱ ይናገራል አይደለም? እግዚአብሔር ሰው በሰው ሰራሽ ነገር ውስጥ አይኖርም። ትንቢተ ኢሳይያስ 66 ላይ ይናገራል እና ሰማይን ሞላው ምድርን ሞላው እኔ ሁሉ አደረኩት፣ ለኔ ምንድነው ምን አይነት ቤት ትሰሩልኛላችሁ? እኔ በልብም ወደሚንቀጠቀጠው ሰው ጋር እመለከታለሁ ይላል። ስለዚህ ወንድሞቼ፣ የእግዚአብሔር ቤት እህቶቼ፣ ይህን ቃል የምትሰሙ ሰዎች በእግዚአብሔር ቤት ለዘላለም እኖራለሁ፣ በእግዚአብሔር ማደሪያ ለዘላለም እኖራለሁ የሚለው ለእኛ ለአዲስ ኪዳን ትውልዶች በጣም ይገባናል። ምንድነው እግዚአብሔር ቤት የሚለው ስትሉ፣ ዳዊት ምድረ በዳ ላይ ነው እግዚአብሔርን ቤት ነው ያወራው። አዎ በዛ ወቅት ላይ አለ መገናኛ ድንኳን የሚባል ቤተ መቅደስ የሚባል አለ። ግን ዳዊት ያለበት ቤተ መቅደስ ውስጥ መገናኛ ድንኳን ውስጥ ነው ኖት
ዳዊት ያለው ምድረ በዳ ላይ ነው። በጎችን እየጠበቀ ነው። የአባቱን አደራ እየተወጣ ነው እና በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ይሄን ይፈልጋለሁ፣ ይሄን እሻለሁ፣ ይሄን እጣማለሁ ይላል። ሃሌሉያ። ደግሞ እንጨትና ውሃ በሌለበት በምድረ በዳ ይላል ነፍሴ አንተን ተጠማች፣ ዋላ ወደ ውሃ ምንጭ እንደምትናፈቅ እንዲሁ ተናፈቀች ይላል። ኢየሱስ ጌታ ነው እና የእግዚአብሔር ቤት የእግዚአብሔር ክብር በእግዚአብሔር ቤት ለዘላለም መኖር ብሎ ዳዊት የሚናገረው በውስጡ እግዚአብሔር ውስጡ ላይ ቤት እንደሰራበት ሕያው መንፈስ ውስጡ ላይ እንዳለ ሆሊ ጎስት ሆሊ ስፒሪት ውስጡ ላይ እንዳለ ቅዱሱ መንፈስ ቅዱስ በውስጡ እንዳለ እሱ ያምናል። ስለዚህ እግዚአብሔር ከእሱ ጋር መኖር፣ እሱ ከእግዚአብሔር ጋር መኖር ይሄን ነው የመረጠው። ከዚህ የተነሳ ስንተኛው መዝሙር ላይ እንደሆነ ባላስታውስም እግዚአብሔር ርስቴ ነው ይላል። ገመድም በአማረው ስፍራ ላይ ወደቀችልኝ፣ ርስትም ተዋበችልኝ ይላል። ሃሌሉያ። እንደው ሌላ ቦታ ላይ አሁንም ስንመለከት እናትና አባት ጠሉኝ ወይም ተውኝ፣ እግዚአብሔር ግን ተቀበለኝ ይላል። ሃሌሉያ። ዳዊት የእግዚአብሔር ቤት የእግዚአብሔር መንፈስ ርስት የምለው ከእግዚአብሔር ያገኘው ማንነት ነው። እሱ ካህን እንደሆነ ካህን ያደረገው ውስጡ ላይ እንዳለ መንፈስ ቅዱስ ውስጡ ላይ እንዳለ የሚረዳ ሰው ነው። ብዙ ጊዜ በተለይ ለኛ ለአዲስ ኪዳን መጽሐፍ ቅዱሳችን ስናገር ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁትምን? ማንም የእግዚአብሔርን ቤተ መቅደስን ቢያፈርስ እግዚአብሔር ራሱ ምን ያደርገዋል? ያፈርሰዋል ይላል። ዋው! በሰውነታችን ውስጥ እግዚአብሔር ያድራል። በሽታ አያድርም፣ እርግማን አያድርም፣ ጨለማ አያድርም። እግዚአብሔር በእኛ ያድራል፣ እኛም በእግዚአብሔር ላይ እናድራለን። ዮሐንስ ወንጌል ምዕራፍ 14 ላይ ምን እንደሚል ታውቃላችሁ? የሚወደኝን አባቴ ይወደዋል፣ እኔም እወደዋለሁ፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እንሰራለን ይላል። በእግዚአብሔር ቤት ለዘላለም መኖር፣ እግዚአብሔርን ያስደሰተን፣ ለእግዚአብሔር እያዘመን፣ ለእግዚአብሔር እየዘመርንለት፣ እግዚአብሔር ደስ ያለንብን፣ ሃሌሉያ፣ ለዘላለም ፖር ኤተርናል፣ ለዘላለም ከማን ጋር መኖር? ከእግዚአብሔር ጋር መኖር፣ በእግዚአብሔር ቤት ውስጥ መኖር። እንግዲህ በእግዚአብሔር ቤት ውስጥ መኖር ማለት አንድ ተሰራው አዳራሽ ውስጥ ቸርች ውስጥ ወይ ደግሞ ቤተ ክርስቲያን ብለን በገነባነው ህንፃ ውስጥ እግዚአብሔር አያድርም። እግዚአብሔር ባንተ ውስጥ አለ፣ አንተም በእግዚአብሔር ውስጥ ትኖራለህ። እግዚአብሔር በእኛ ውስጥ ያድራል። ከዚህ የተነሳ የተባረክን ሰዎች ነን። ከዚህ የተነሳ የተበለጸግን ሰዎች ነን። ከዚህ የተነሳ እናንተን የሚደርስ ሰው የለም። ከዚህ የተነሳ ዘራችሁ ተባርኳል። ከማይጠፋው ዘር ተወልዳችሁታል። ሃሌሉያ። ውስጣችሁ ላይ ዘር ይኖራል። የክርስቶስ ዘር ይኖራል። እናንተም በክርስቶስ ውስጥ ናችሁ። ማንም ሊያገኛችሁ አይችልም። አጥር ተሰርቷል በእናንተ ዙሪያ። ፕራዳ ካጫታኛስ ጣሪያና ግድግዳ ሳይሆን እናንተ ያላችሁ በውስጡ ነው። በክርስቶስ ውስጥ ናችሁ። በእግዚአብሔር ውስጥ ናችሁ። ስለዚህ በእግዚአብሔር ውስጥ ነኝ እያለ መድረቅ አይቻልም። ትለመልማላችሁ። እኔ በእግዚአብሔር ውስጥ ነኝ እያለን ወደኋላ መቅረት የለብንም። የለም ወደ ፊት ነን እኛ። እኔ በእግዚአብሔር ውስጥ ነን እያለን መጎሳቀል የለም፣ መበልጸግ ነው። ኢየሱስ ጌታ ነው። እስራኤል ሆይ ምስጉን ነህ፣ እንዳንተ የዳነ ሰው ማን ነው ተብሎ በእግዚአብሔር ቃል እንደተጻፈ መኖሪያ የዘላለም አምላክ ነው። አያችሁ፣ የሆነ 4x4 ይሁን ፎቅ ይሁን ቢላ ይሁን ጎጆ ይሁን እዛ ውስጥ አይደለም መኖሪያ። መኖሪያ በእግዚአብሔር ውስጥ ነው። በእግዚአብሔር ቤት ለዘላለም እኖራለሁ። ዋው! ተባረኩ። በጣም ወዳችኋለሁ። ሌላ ጊዜም በአጭር ቪዲዮ እንመጣለን። ፎሎ ማድረጋችሁን ሼር ማድረጋችሁን አትርሱ። እኔ የእግዚአብሔር ቤት ነኝ በሉት። ተባረኩ። ወዳችኋለሁ።